ይህ ትምህርት ቤት ወልዲያ አንደኛና መካከለኛ ደረጃ ትምህርት ቤት ሲሆን በ1979 እንደተመሰረተ ይነገርለታል። እዚህ ትምህርት ቤት ላይ ብዙ ተማሪዎችን አፍርቷል። በተለይም ደግሞ ከ1990 በፊት 7 እና 8 ብቻ ያስተምር የነበረ ትምህርት ቤት ነው። ከ1990 በኋላ ከአንደኛ ክፍል ጀምሮ በመጀመር አሁን እስከ ይህ ቪዲዮ እስከሚሰራበት ጊዜ ከ1 እስከ 8 እያስተማረ ይገኛል። ከኛም በፊት ከኛም በኋላ በእኛም ጊዜ የተማራችሁ ተማሪዎች ይህን ቪዲዮ ስታዩ ትምህርት ቤቱ ላይ የነበራችሁን ትውስታ ለማነሳሳትና ለመቀስቀስ የተሰራ ቪዲዮ ነው። ትምህርት ቤቱ ምን ያስፈልጉታል ወይም ደግሞ ከዚህ በፊት ከነበሩት ምን አሻሽሏል፣ አሁን ደግሞ ወደፊት ምን ይፈልጋል፣ እኛም ደግሞ ምን አስተዋጽኦ ማድረግ አለብን የሚሉትን ታሳቢ በማድረግ ሐሳብ አስተያየታችሁን እግረ መንገዳችሁን ታካፍሉናላችሁ። የነበራችሁንም ትዝታ ጭምር በመግለጽ የተለያዩ ሐሳቦቻችሁን ሰጡናላችሁ ብዬ አስባለሁ። ወደ ነበረው የትምህርት ቤታችን ትዝታ ልውሰዳችሁ። ከዚህ ስንጀምር መግቢያችን የነበረው ያው ከፊት እንዳያችሁት ሲሆን 90 ዓመተ ምህረት ከ4ኛ ክፍል ጀምሮ ነው እዚህ ትምህርት ቤት የተማርኩት። እስከ 95 ዓመተ ምህረት ድረስ ተምሬበታለሁ። ከ1979 ጀምሮ እስከ 2018 እየተማራችሁ ያላችሁ ልጆች ይህ ትምህርት ቤትን ላሳያችሁ ብዬ ነው የመጣሁት። ለምሳሌ እቺ ግራር ዶል የነበረችባት ድሮ እኛም ስንማር ዶል የነበረችባት ቦታ ነች። እዚህ ጋር ነበር ዶል የነበረው። አሁን የብረት ዶሉ ቀርቶ የስፒከር ወይም ደግሞ ማይክሮፎን የምንለው ዶል ነው ያለው። ድሮ እዚህ ጋር ነበር ሩጠን ዶል ለመሽቀዳደም የምንሞክር የነበረው። እዚህኛው ጋር የምታዩት ጋር ያኔ ምንም አልነበረም። እዚህ ጋር ስፖርት አልፎ አልፎ እነዚህ የዝላይ የነበሩ ስፖርቶችን እዚህ ጋር ነበር የምንሰራው እኛ በተማርንበት ጊዜ ማለት ነው። ይሄኛው ምንም የለም፣ ዛፍ ነበር የነበረው። እንደምታዩት የውሃ ቦኗችን ያቺ የምታዩት የውሃ ቦኗችን እኛም በነበርንበት ጊዜ የነበረች አሁንም አገልግሎት እየሰጠች ያለች ነች። ይህ ደግሞ የትምህርት ቤቱ ቢሮ ርዕሰ መምህሮች የሚቀመጡበት እንዲሁም አንዳንድ ቢሮዎች ያሉበት ይህ አዲስ የተሰራ እኛ ከወጣን የተሰራ ማለት ነው። እኛ በነበርንበት ጊዜ የነበረው ፈርሷል። 2 ብሎኮች ነበሩት የእንጨት ቤቶች የምታዩቸው። እዛች አካባቢ ነበረች እዚችኛዋ ቦታ ላይ የነበረች ማለት ነው። እኛ እናስታውሳት በእኛ ጊዜ በነበረች ጊዜ እዚች ጋር 1 ብሎክ ነበረች። እሱም ቤተ መጻሕፍትና የተለያዩ ቢሮዎች የነበረበት ማለት ነው። ይሄኛው ከጀርባ የምታዩት ዛፉ ያለበት ቦታ ላይ ደግሞ ርዕሰ መምህሮች እና አንዳንድ ቢሮዎች የነበሩበት ቦታ ነው። እነሱ ዛሬ አሁን የሉም፣ ተነስተዋል ማለት ነው። ከዛ ውጭ ስንመጣ ይሄ ፊት ለፊት የምናየው በእኛ ጊዜ የነበረና አዲስ ብሎክ የነበረ ነው። እኛም ስንማር የነበረ ክፍል ነው። ሌላው እዚህ ከፊት የሄድኩ ምናያት የባንዲራ መስቀያችን የነበረችበት ቦታ ነች። እሷ የተቀየረችው ነገር የለም። ለመጀመሪያ ጊዜ 1990 ዓመተ ምህረት ከአንደኛ ክፍል በተጀመረበት ዘመን የተማርንባትን ክፍል ላሳያችሁ። መጨረሻዋ ከፊት ምናያት መጨረሻዋ ክፍል አንደኛ ክፍል በጀመረበት ጊዜ 1990 ዓመተ ምህረት 4ኛ ክፍል የተማርኩባት ክፍል ነች። አሁንም ያው ብሎኮቹ እንዳሉ ናቸው። ምንም አሮጌ ቢሆኑም አገልግሎት አሁን ላይ ይስጡ አይስጡ የተጣራ መረጃ የለኝም። ቀጣይ ላይ ከሚመለከታቸው አካላቶች ለትምህርት ቤቱ የሚያስፈልጉ ግብአቶችን ወይም ደግሞ ትምህርት ቤቱ ሊደረግለት የሚገቡ ነገሮችን ወይም እንዲሁም ደግሞ የትምህርት ቤቱን ትዝታዎች በሚጨምር መምህራኖችን የሚመለከታቸውን አካሎች ይዤላችሁ በመቅረብ ይቺ የምታዩት 4ኛ ክፍል የተማርኩባት ክፍል ማለት ይቺ ነች። 1990 ዓመተ ምህረት ማለት ነው። እነዚህ ያው በዛኔ የነበሩ ግን አሁንም ያልፈረሱ ባዶ ናቸው። አገልግሎት እየሰጡ አይደሉም። ያው አልፈረሱም። እዚች ክፍል ነበር 4ኛ ክፍል የተማርኩት ማለት ነው።
እዚች ክፍል አራተኛ ክፍል ተምሬባታለሁኝ። ለማስታወሻ ያክል እኔ ጋር የተማሩ ተማሪዎች ይችን ክፍል ሲያዩት ያስታውሷታል። አለያም ደግሞ ከኛ በኋላም ሆነ ከኛ በፊት የተማራችሁ ተማሪዎች እነዚህን ነገሮች ታስታውሳችኋላችሁ ብዬ አስባለሁ። ሌላው እዚህ ጋር የምታዩት ደግሞ ብዙ ጊዜ ስፖርት ስንሰራበት የነበረው ኳስ ስንጫወትበት የነበረው ትልቁ ሜዳችን በነበረበት ነው። አሁንም ከሜዳችን ከፍ ብሎ ደግሞ የተሰሩ አዲስ ብሎኮች አሉ። እነዚህ የምታያቸው ከፊት ለፊት ያለው አዲስ የተሰራ ብሎክ ነው ማለት ነው። በእኛ ጊዜ እርሻ የነበረ ቦታ ነው። አሁን አዲስ ብሎክ ተሰርቶበታል። ከዚህ በተጨማሪ ደግሞ እንደዚሁ በእኛ ጊዜ ያልነበሩ አዳዲስ ብሎኮች አሉት። ከዚህ በኩልም እነዚህ ሁለቱ ብሎኮች አዲስ ናቸው። መቼ ዓመተ ምህረት እንደተሰሩ እርግጠኛ ባልሆንም አሁን የሚማሩባቸው አገልግሎት እየሰጡ ያሉ ክፍሎች እነዚህ ናቸው ማለት ነው። ሌላው አጥሩ የምታዩት በቆርቆሮ አጥር የታጠረ ነው ይመስለኛል። እንደሌሎች ትምህርት ቤቶች በብሎኬት በተጠናከረ አጥር መታጠር ይፈልጋል። ለዚህ ደግሞ ያው የሚመለከተው አካልና እንዲሁም የቀድሞ ተማሪዎችም ተጋግዘው ሊያጥሩት ይገባል ብዬ አስባለሁ ማለት ነው። ከዚህ በተጨማሪ እዛች ጋር ማሽላ መታየት ማሽላ የተዘራበት ቦታ ትንሽዬ ሜዳ ነበረች። ልጅ ሆነን እኛም እዚሁ አካባቢ ተወልደን በማደጋችን መተን ኳስ የምንጫወትባት የነበረችው ቦታ እዛች የምታዩት ማሽላ የተዘራችበት ነች። ወደዛኛው ስንሻገር ከቆርቆሮ አጥሩ ጀርባ መምህራን ኮሌጅ የተሰራበት ነው። መምህራን ኮሌጅ የተሰራበት ድሮ እኛ በተማርንበት ጊዜ የጤፍ ማሽላ ምናምን የመሳሰሉት የሚዘሩበት እርሻ ነበር። አሁን ትልቅ ኮሌጅ ተገንብቶበታል ማለት ነው። ምናልባትም ከተለያየ ቦታ ያላችሁ ከኢትዮጵያ ውጭ ያላችሁ ወይም ደግሞ ኢትዮጵያ ውስጥ ሆናችሁ ወልዲያ ላይ የሌላችሁ ትምህርት ቤቱን በአጭሩ ለማሳየት ያክል የሰራሁት ቪዲዮ ስለሆነ ቢረዝምባችሁም ተከታተሉኝ። ሌላው እዛኛው ጋር የምታዩት ብሎክ ላይ የመጀመሪያው ክላስ 95 ዓመተ ምህረት ላይ 8ኛ ክፍል ደጋሚ ተማሪዎች ሁለት ክፍል ተለይቶልን ሲ ክፍል ተምሬባታለሁ። እኔ ጋር የተማራችሁ ታስታውሷት ይሆናል ማለት ነው። ከዛች ቀጥሎ 3ኛዋ ክፍል ደግሞ 5ኛ ቢ ክፍል 91 ዓመተ ምህረት ላይ 5ኛ ቢ ክፍል ተምሬባታለሁኝ። እዚህ ከፊት ለፊታችን የምናየው ብሎክ ደግሞ በዛኔ እኛ ትምህርት በጀመርንበት ጊዜ አዳዲስ የተሰሩ ብሎኮች የነበሩ ሲሆን እዚህ ብሎክ ላይ 8ኛ ኢ ክፍል ተምሬበታለሁኝ። ሌሎቻችሁም ደግሞ እስኪ የተማራችሁበትን ምን ክፍል እንደተማራችሁ በዛን ጊዜ በተማራችሁበት ዘመን የትኛው ክፍል እንደተማራችሁ ታስታውሱታላችሁ አስባለሁ። ይቺ ሁለተኛዋ ክፍል የምታዩት ሁለተኛዋ ክፍል 8ኛ ኢ ክፍል 94 ዓመተ ምህረት ተምሬባታለሁ። እናንተስ? ወደ ቀጣይ ስወስዳችሁ በአጋጣሚ 8ኛ ክፍል ነው አሁን ይሄን ብሎክ የሚያስተምረው። እኛ በተማርንበት ጊዜም የ8ኛ ክፍሎች ብሎክ ነበረ። ወደ ቀጣይ ስወስዳችሁ ደግሞ አሁን ኬጂን ያስተምራል ይመስለኛል። በር እና አጥር ተከልሎለት ይሄኛው ክፍል ተለይቷል ማለት ነው። እዚች ክፍል ደግሞ 6ኛ ክፍል ተምሬበታለሁኝ። እናንተም ይመስለኛል ተምራችሁበታል ብዬ አስባለሁኝ። ይሄ ለቅድመ መደበኛ ትምህርት ተማሪዎች ተከልሎ ታጥሮ አገልግሎት እየሰጠ ያለ ብሎክ ነው። የኛው ከፊት ለፊት የምታዩት ቢጫ የተቀባው በቅርብ እኛ ከወጣን በኋላ የተገነባ ብሎክ ነው ማለት ነው። እኛ በነበርንበት ጊዜ አልነበረም። እዚህኛው ጋር ይሄ ብሎክ ከተሰራበት አለፍ ብሎ የእንጨት ቤት ነበረ። እኛ በተማርንበት ጊዜ የእንጨት ብሎክ ነበረው። እዚህ ስንማር መምህር ሰለሞን ጸጋዬ የስነ ጥበብና ስነ ጽሁፍ ስራዎችን ያሰራን ነበር። ብዙ ጊዜ እነዚህ የጥበብ ነገሮችን ቅርጻ ቅርጽ ነገሮችን እዚችኛዋ ቦታ ላይ
እዛችኛዋ ቦታ ላይ እንማርበት ነበር ማለት ነው። እንዲሁም ደግሞ እዚች ፊት ለፊት ቁንዶ በርበሬዋ ዛፍ ላይ የምታዩት ላይ የሬዲዮ ትምህርት አገልግሎት የምንወስድበት የነበረው እዚች ቁንዶ በርበሬዋ ላይ የምታዩት ላይ ነበር እኛ በተማርንበት ጊዜ ማለት ነው። እዚህኛው ቆርቆሮ አጥር ከተከለለው ላይ 7ኛ ክፍል እዚህ ነበር የተማርነው። 7ኛ ቢ ክፍል እዚህኛው ቆርቆሮ አጥር የተከለለው ላይ 7ኛ ክፍል ተምሬያለሁ። እዚችኛዋ ጋር በሯ ክፍት ነች። በአጋጣሚ ገብቼ ላሳያችሁ። ድሮ ተምራችሁበታል ብዬ አስባለሁ። 6ኛ ክፍል እነዚህ ክፍሎች ላይ ነው 6ኛ ክፍል የተማርኩባቸው። ከዛዎች ከዚህኛዋ ብሎክ በተጨማሪ እዛች ፊት ለፊት የሽንት ቤት የምትታየን ቦታ አንድ ብሎክ ነበረች፣ ፈርሳለች። አሁን እኛ በነበርንበት ጊዜ ብሎኩ አገልግሎት አይሰጥም፣ ግን ነገር ግን ብሎኩ ነበረ ማለት ነው። እዚህኛው አሁን ቅድመ መደበኛ አስተምሩበት ነው። አሁን እንዲያውም ብሎኩ የፈረሰበት አጋጣሚ ያስታውቃል። 7ኛ ክፍል የተማርንበት ያልኳችሁ ክፍል ደግሞ ይሄኛው ክፍል ነው። በዛኔ 93 ዓመተ ምህረት አዲስ የመጀመሪያ የጀመረበት ብሎክ ነው ማለት ነው። ከዚህ ወደ ታች በዚህ ስንሄድ ታች ጥቁር ግራር የሚታይበት አካባቢ ላይ ታጥሯል። ማለፍ ስላልቻልኩኝ አላሳያችሁም። እዛ ጋር ሽንት ቤቶች የምንጠቀምባቸው 2 ሽንት ቤቶች ነበሩ። አንዲት የብሎኬት አንዲት የቆርቆሮ ሽንት ቤት። በዛን ጊዜ የነበራችሁ ተማሪዎች ታስታውሷቸዋላችሁ። አሁን ግን ተሻሽለው ተሰርተዋል ይመስለኛል ማለት ነው። ተመልሼ አዲስ የተሰሩትን ደግሞ ለማስታወስ ሞክራለሁ። በዛኔ የነበራችሁ የምታስታውሷቸው መምህራኖች ማን ማን ነበሩ? ለምሳሌ በህይወት ከሌሉት ማስታወሳቸውን መምህራኖች እኔ ስነግራችሁ መምህር አዋየሁ ቦጋለ 5ኛ ክፍልና 6ኛ ክፍል ሳይንስ መምህራችን የነበረ ዛሬ በህይወት የለም። እጅግ በጣም እኛ በነበርንበት ጊዜ ተወዳጅና ጎበዝ የሚባል መምህር ነበር። ለማስታወስ ያክል ነው። ነፍሱን ይማርልን፣ በህይወት የለም። መምህር አይናለም አማረ፣ መምህር ግርማ ደጀኔ በህይወት ከሌሉት ማስታወሳቸው፣ መምህር ጥላዋ በህይወት የሌሉ ናቸው ማለት ነው። 4ኛ ክፍል ማስታወሳት ሴት መምህር የነበረች እንግሊዝኛም 4ኛ ክፍል 5ኛ ክፍል መምህርት ሙሉ መብረቁ፣ እንደዚሁም 4ኛ ክፍል ስም ጠሪ የነበረችው መምህር ትዕግስት፣ አባቷን ስም አላስታውሰውም። እኒህ ማስታወሳቸው ናቸው። አሁንም ያሉ በህይወት ያሉ ብዙ መምህራኖች አሉ። በቀጣይ ምናልባትም እዚሁ ትምህርት ቤት ላይ ካሉ አንድ ፕሮግራም ይዤ ትውስታቸውን ይዤ ለመቅረብ ሞክራለሁ ማለት ነው። እናንተ የምታስታውሷቸው የነበሯቸው መምህራኖች እዚሁ ላይ ኮሜንት አድርጋችሁ ታስታውሱኛላችሁ ማለት ነው። እነዚህ የምታያቸው ከፊት ለፊት ያሉ ብሎኮች አዲስ የተሰሩ በቅርብ የተሰሩ በተለይም ከዚህ ከ2013 ወዲህ የተሰሩ ክፍሎች ናቸው። ዛኔ ይህ አካባቢ ዛፍ ምናምን የነበረው እዚህ አዲስ ብሎክ አለው። እዛኛውም ከዛኛው በኩልም አንድ ብሎክ አለ ማለት ነው። በትን የተሰራ ከ2013 ወደዚህ የተሰሩ ናቸው እነዚህ። ይሄኛውም አዲስ የተሰራ በፊት ያልነበረ ማለት ነው። ትምህርት ቤቱ ብዙ የሚፈልጋቸው ነገሮች ያሉ ይመስለኛል። ነገር ግን እነዚህን የሚፈልጋቸውን ነገሮች እንዴት ይሟላሉ፣ እንዴት ደግሞ ማስተካከል ወይም ደግሞ የተለያዩ ቦታ ያሉ የትምህርት ቤቱ ትውዝታ ያለባቸው ተማሪዎች ሊያደርጉለት ይችላሉ የሚሉትን ሀሳቦች እናንተ ብታስቀምጧቸው ደስ ይለኛል። እንግዲህ እነዚህ አዲስ የተሰሩ ናቸው። በዛኔ እዚህ አካባቢ ሽንት ቤቶች ተሻሽለው የተሰሩ እዛ ታች አሉ። ወንድ 2 ሽንት ቤቶች የሚታዩኛሉ፣ 2 ብሎኮች። እነዛ የምታዩቸው ሽንት ቤቶች ናቸው ማለት ነው። አሁን በፊት ያልነበሩ እነዛ የምታዩቸው ሽንት ቤቶች ናቸው። ከዛዎች ከዚህ ጀርባ ድሮ ዛፍ
ጥቅጥቅ ያለ ጫካ የነበረበት ነበር እነዚህ ትምህርት ቤቶች የነበሩበት። እዚህ አካባቢ ላይ ባህር ዛፍ ምናምን ስለነበር ጥያቄና መልስ ውድድር የሚደረጉት እዚህ አሁን ያያችሁት ብሎክ አካባቢ ላይ ጥያቄና መልስ ውድድሮችም ይካሄዱበት እንደነበረ አስታውሳለሁ። እነዚህ ያው በረፍት ሰዓት ውሃ ጠጥቶ ሻይ ቤቷ እዛች አካባቢ ስለነበረች ወደ ሻይ ቤቷ የምንሮጥባት የነበረው እዛች ነው። አሁን ላይ ሌላ አዲስ ብሎክ ተሰርቶበታል። እንግዲህ ትምህርት ቤቱ በዚህ መንገድ ነው ያለው። እቺኛዋ እቺ ብሎክ የተሰራችበት ማለት ይቺ የስነ ጥበብ ማዕከላቶች የተለያዩ የቀይ መስቀል የምናምን ማህበራቶች የነበሩ ነው። በተለይም የማረሳው የመምህር ሰለሞን ጸጋዬ እዚች ጋር ነበር የቅርጻ ቅርጽ ስራዎችን ለውድድር ሁሉ የሚቀርብበት የነበረው ማለት ነው። እቺ ኤሪያ ክፍት የነበረችና ዛፏ የነበረችበት የእርሳነ መምህሮች የነበሩበት እንዲሁም እዚህኛው ጋር ባዶ የምታዩት ከታፔላው ወደዚህ ያለው ላይብረሪ ምናምን የነበረበት ክፍል ነው። በአጭሩ እንግዲህ ይህ ትምህርት ቤት እናንተ ከነበራችሁበትና አሁን ያለበት ሁኔታ ምን ልዩነት አለው የሚሉትን ሀሳቦች ለማስገንዘብ ያክል እነዚህን የመሰለ ፕሮግራም ይዤላችሁ ቀርብ ያለው። ቀጣይ ደግሞ ሌሎች ትምህርት ቤቶችንም ሆነ ሌሎች ፕሮግራሞችን ይዤ የሚመጣ ይሆናል። በነገራችን ላይ ይህ ትምህርት ቤት መለስተኛም ይባላል። ድሮ በተለይም በሰባዎቹ በ80ዎቹ መጀመሪያ የተማሩ ተማሪዎች ውሻ መጣያ ብለው ይጠሩት ነበር። ውሻ መጣያ ተብሎ ለምን ተጠራ የሚሉትን እስኪ ሀሳብ አስተያየታችሁንም አስቀምጣችሁልኝ በቀጣይ ለሚኖረን ቪዲዮ ደግሞ ማበረታቻ ይሆነኝ ዘንድ አበረታቱኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ስለተመለከታችሁት ውብሸት ነኝ።